ትሰሚኛለሽ? ሰውዬው ሲመጣ አንድ ነገር እናገራለሁ ብትይ እንደ ጀበና ቂጥ በጥፊ ጉንጭሽን ነው ማቀላልሽ። እንዴ አባዬ እኔ እኮ ራሴ የምለው ፍቅረኛ አለኝ። የቱ ያ የሳር ፍራሽ ላይ በቆዳ አንጥፎ የሚተኛው? ተይ እሱ ጋው ላይ ስትመጪ እኮ የስንዴ ማሳ አጭዶ ሲወቃ እንደዋለ ሰው ገለባ በገለባ ሆነሽ አይደል እንዴ የምትመጪው? ቢሆንም እኔ እወደዋለሁ። እንዴ ደግሞ አልወደውማ። እዚህ የቁም ሳጥን መሳቢያ የምታክል ቤት ውስጥ እኔ ተወልጄ አደኩ፣ አንቺ ተወልደሽ አደግሽ። እናርጅበት እንሙትበት እያልሽ ነው? እኔ እንደዛ አላልኩም አልሽ እንጂ የዛን የጨጓራ አጣቢ ስም እኮ ፍቅረኛዬ ነው ብለሽ ጠራሽ እኮ። ደግሞ መልኩስ ብትይ የኩሽና ጣሪያ አይደል እንደሚመስለው? ምን ሆነሽ ነው እሱ ላግባ የምትይኝ? ደግሞ ከሱ አትወልጂም እንጂ ብትወልጂ ኖሮ ልጅሽ ሲያስቸግርሽ ጆሮ ቆራጭ ልጥራ ምናምን አልነበረም የምትይው። የራስሽ የልጅሽን ፊት በመስታወት እያሳየሽ ነበር ልጅሽን የምታስፈራሪ። ኧረ አባዬ አይባልም እንዴ? ይባላል እንጂ እሱን ካገባሽ። እኔ ማመጣልሽን ሀብታም ካገባሽ ግን ቁርስሽ ለንደን፣ ይሄ ነከካም ካገባሽ ግን ቁርሽን መክደን ነው ለምሳሽ ማለት ነው። እኔ ማመጣልሽን ሀብታም ካገባሽ ጸጉርሽ ፓይስትራ፣ ይሄን ከካም ካገባሽ ግን ቅማሎች አናትሽ ላይ ጭፈራ በጭፈራ ቀን በቀን ማለት ነው። እኔ ማመጣልሽን ሀብታም ካገባሽ መስለብሹ ቨርሳቺ፣ ይሄን ዱለንቲ ካገባሽ ግን እኔ የምሞተው ፎክቼ እያልኩሽ ነው።